ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናላችን ቤተሰቦች፣ ኒኮላስ ተስላ ከዘመኑ ቀድሞ የተወለደው ዓለማችንን በብርሃንና በቴክኖሎጂ የለወጠው ድንቅ ሳይንቲስትና መሐንዲስ ነው። ተስላ ከአስደናቂ ፈጠራዎቹ ባሻገር ስለ አጽናፈ ሰማይ፣ ስለ ሰው ልጅ አቅምና ስለ ሕይወት ጥልቅ እይታ የነበረው ጠቢብ ነበር። በዚህ ቪዲዮ ሕይወቱንና የአስተሳሰብ አድማሱን የሚቀይሩ 25 ምርጥ የኒኮላስ ተስላ አባባሎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዩኒቨርስን ሚስጥር ማግኘት ከፈለጉ ስለ ኃይል፣ ስለ ድግግሞሽ ፍሪኩዌንሲ እና ስለ ንዝረት ወይም ቫይብሬሽን ያስቡ። የአሁኑ ጊዜ የእነሱ ሊሆን ይችላል፣ እኔ ግን ጠንክሬ የሰራሁለት መጪው ጊዜ እኔ ነው። ብቸኛ መሆንህን አትጥላ፣ ምክንያቱም ያኔ ነው አዳዲስ ሀሳቦችን መፍጠር የምችለው። አእምሮዬ የመቀበያ መሳሪያ ብቻ ነው። በአጽናፍ ሰማይ ውስጥ እውቀትን፣ ጉልበትንና መነሳሳትን የማገኝበት አንድ ማዕከል አለ። ሀሳቤን ቢሰርቁብኝም ቅር አይለኝም። ቅር የሚለኝ የራሳቸው አዲስ ሀሳብ ስለሌላቸው ነው። ሳይንቲስቶች ነገሮችን በግልጽ ከመመልከት ይልቅ በጥልቀት ማሰብ ሲጀምሩ ማስተዋል ይርቃቸዋል። በጥልቀት ለማሰብ ግን ማበድ አያስፈልግም። በግልጽ ለማሰብ ግን ጤናማ አእምሮ ሊኖር ይገባል። የሰው ልጅ ተራማጅ እድገት በፈጠራ ላይ የተመሰረተ ነው። እሱም የአእምሯችንን ዋነኛ ውጤት ነው። የሰዎች ጥላቻ ወደ ኤሌክትሪክ ኃይል ቢቀየር ኖሮ መላው ዓለምን ማብራት ይችል ነበር። ትላንት የነበረው የማይቻል ነገር ዛሬ የተለመደ እውነታ ይሆናል። ሁሉንም ነገር ማድረግ እንደምትችል እወቅ። ካመንክበትና በትክክል ከሰራበት የማትደርስበት የላቀ ደረጃ የለም። አዲስ ነገር ለመፍጠር በመጀመሪያ ካለህበት ምቾት ወይም ኮንፈርት ዞን መውጣት አለብህ። ገንዘብ ሰዎችን ለሚያጋንኑት አይነት ዋጋ የለውም። እኔ ገንዘብ በሙሉ ወደ ፈጠራ ስራዎች ነው የፈሰሰው። የሰውን ልጅ ህይወት ቀላል የሚያደርጉ ፈጠራዎች። የሰው ልጅ በደመ ነፍስ ከሚመራ እንስሳ አይለይም። የምናደርገው ነገር ሁሉ ከወጪው በሚመጡ ማነቃቂያዎች የሚወሰን ነው። ዓለማችን በከፍተኛ ፍጥነት እየተለወጠች ነው። በዚህ ለውጥ ውስጥ ግን እውነተኛውን የህይወት እሴት አለመርሳት ዋናው ነገር ነው። እኛ ሁላችንም ከአንድ ምንጭ የተገኘን እርስ በርሳችን የተሳሰርን አካላት ነን። ልክ እንደ ሰማይ ከዋክብት ሁሉ ተለያይተን እንታያለን እንጂ አንድ ነን። በጣም የሚገርመው ነገር ብዙ ሰዎች የራሳቸውን ህይወት ከመኖር ይልቅ ለሌሎች በመተቸት ጊዜያቸውን ሲያጠፉ ማየቱ ነው። የሴትን ጸባይ ለመፈተን ከፈለግ ተቸገር ወይም ሀብታሙን። ትልቁ ስኬት የሚጀምረው በውስጣችን ካለው ፍላጎትና እምነት ነው። አእምሮውን በተግባር ላይ ካላዋልከው ዝገት እንደሚባለው ብረት ይበላሻል። መጪው ጊዜ እውነቱን ይናገራል። እያንዳንዱም ሰው እንደ ስራውና እንደ ስኬቱ ይመዝነዋል። ተፈጥሮ አስደናቂ ሚስጥራትን ይዛለች። እኛ ግን እነዚያን ሚስጥራት ለመረዳት ገና ልጆች ነን። ለማንኛውም ስኬት ትዕግስትና ጽናት ወሳኝ ነገሮች ናቸው። እውቀት ከቁሳዊ ሀብት ሁሉ በላይ ነው። ዓለምን የሚመራት ገንዘብ ሳይሆን እውቀት ነው። የሰው ልጅ ትልቁ ጠላት ድንቁርናና አዲስ ነገርን አለመቀበል ነው። ታላላቅ ሀሳቦች ሁልጊዜ የሚመጡት ጸጥታ በሰፈነበት አእምሮ ውስጥ ነው። ሕይወት ሁልጊዜ መፍትሄ የሌለው እኩልዮሽ ናት፣ ነገር ግን በውስጧ አስደናቂ ነገሮችን ይዛለች። እነዚህ የኒኮላስ ተስላ አስደናቂና ጥልቅ አባባሎች ነበሩ። ከእነዚህ ጥቅሶች ውስጥ የእርስዎን አስተሳሰብ ይብለጥ የነካው የወደዱት የትኛው ነው? ከታች ባለው የአስተያየት መስጫ ኮመንት ሴክሽን ላይ ያካፍሉን። ቪዲዮውን ከወደዱት ላይክ ማድረግ እና ለወዳጅ ዘመዶ ሼር ማድረግ እንዳይረሱ። እንደዚህ አይነት አነቃቂ አስተማሪ ቪዲዮዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተሉን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።